ሀሳብ ይዤልሽ የመጣሁት። እሺ ደግሞ ምንድን ነው? እኔ በአባቴ ወገን ጅቡቲ እንደሆንኩ ታውቂያለሽ። ከአንድ አይሉ ሁለት ጓደኞቼ እንዳንቺ ይህን ስራ ሰርተው በአንድ ህይወታቸው ተቀይሯል። በጣም ህይወትሽ የሚቀየረው የሚገርም አጥጋቢ ስራ ነው። ያው የሚያስፈልግሽ ባለቤትሽ ዑመር አለ፣ እሱ ተያዥ ይሆንሻል። ኮንቲነርሽን ትከራያለሽ፣ አበያ አለ፣ ድሬ አለ፣ ሽቶዎች፣ ቢጃማዎች፣ ሽቲ፣ በጣም የሚያማምር ነገር ታመጫለሽ። በቃ ትሰሪያለሽ፣ ዋናውን መልሰሽ ትርፍሽን ለራስሽ። በጣም ነው የምትቀየሪበት። ይህማ በጣም አሪፍ ስራ ነው። ታዲያ ቆይ ግን ስራውን ለመጀመር ምን ያክል ገንዘብ ነው የሚያስፈልገኝ? ምንም ገንዘብ አያስፈልግም። የሚያስፈልገው የአንቺ የስራ ፍላጎት ብቻ ነው። በዛ ላይ ደግሞ የኔ ዘመዶች ስለሆኑ እንዳታስቢ፣ ምን ጣጣ የለውም። የምርሽ ነው ሳዲ? እስኪ ወላሂ በይ ሙች በይ። እኔ ልሙት ብቻ አንቺ ጀምሪ። መቼ ልትጀምሪ ወሰንሽ? ሰአዲ እንደዚህማ በፍጥነት እኮ የሚሆን ነገር የለም። ታውቂያለሽ እኔ ባለትዳር ነኝ። ስለዚህ ዑመር ይምጣና እሱን አማክሬው የኔን ውሳኔ እሱን የሚለኝ ሰምቼ ነው ልወስን የምችለው። ብቻዬንማ ልወስን አልችልም። ኧረ ምን ሆነሽ ነው? እየነገርኩሽ ለምንድን ጊዜ የምታጠፊው? ምን ነው የምታማክሪው? አንቺ በራስሽ መወሰን ምንም ነገር የለም። እኔን ጓደኛሽን አታምኒኝም? አይ ጓደኛዬ አንቺን ያለማመን ሳይሆን ግን እኮ ትዳር ነው። ዑመርን ሳላማክር ምንም ነገር አላደርግም። ቆይ እሺ ለመሆኑ መኪናችሁን ሽጦ ቢዝነስ ሊጀምር እንደሆነ አማክርሻል? በይ ንገሪኛ። ማን? የኔ ዑመር የኛ መኪና ሽጦ ያው እሱ ስራ ሊጀምር እኔን ሳያማክር? ኧረ ይሄንን ማለት በፍጹም አያለምሽም። ዑመር እንደዚህ አያደርግ። እሱን ሲሆን ልታዩ አይደል? እኔ ምን አሻኝ? ይልቅ ከራስሽ ጋር ተማክረሽ ወስኝ። በይ አሁን እኔ ጊዜ የለኝ፣ ልሄድ ነው። ደውለሽ አሳውቂ። አንዳንድ ሰው እንደው ዝም ብሎ መለወጥ እንደው መቀያየሩ በጣም ገርሞኝ ነው። አልገባኝም። የምን መለወጥ ነው የምትይው? ስለማን መለወጥ ነው የምትይው? እንዴት ነው የምንለወጥበት? የሆነ ቆንጆ ያሰብሽ አውጥተሽ ምናምን ሊሆን ይችላል። ቆይ ምንድን ነው እንደሱ ነሽ ደግሞ የምትይው? ምን ሆነሽ ነው? አሞሽ ነው? ኧረ እኔ አላመመኝም አልሐምዱሊላህ። ግን አንተ ሰሞኑን ግን የሆነ ሳይሽ የሆነ አዲስ ነገር እየመጣ ነው፣ አዲስ ባህል። ያ አላህ ምን ያልሽ ነው? ምን አይዞህ ነው የምትይው? የምን መለወጥ? አሁንም ነታችሽ ተለወጥክ የምትይው? እንደ በአላህ ነው። ብሻለሁ፣ አስረዳሻለሁ፣ አስጠመቼሻለሁ። ንገሪኝ እንጂ አይደለም ይሄን አድርጊልኝ ብለሽ ጠይቀሽኝ አፋውጥተሽ አይደለም ሳትጠይቅኝ አይደለም እንደ ብዙ ነገር ማድረግልሽ። አንቺማ አሁን በእኔ ቤት እኮ እንዲሆን